የኛ ሰው አያነብም እግዚአብሔር ይመስገን። እኔ አሁን ሰው እንዲያነብ ይገፋፋ። እኔ አሁን ብዙ ጊዜ ሰው አለማንበቡ ነው እኛን ሊቃርጎን ያቆየን። ሰው ቢያነብ እኮ የዕለት እንጀራችሁ ሁሉ አደጋ ላይ ይወርቅ። ማለት ነው። ሚስጥር ወጣ። እኛም አለ ይሄን ነው። ክርስቲያን ወገኖቻችን ቄሶቹ መጽሐፍ ቅዱስን ሌሎች መጽሐፎችን እንድታነቡ አይፈልጉም። ካነበባችሁ ኢየሱስ ፍጡር እንደሆነ፣ ነብይ እንደሆነ፣ ባሪያ እንደሆነ፣ ክርስትና ውሸት እንደሆነ ትረዳላችሁ። ለዛ እንድታነቡ አይፈልጉም። ቄሱ ራሱ ሰምታችሁታል፣ አምኗል። ካነበበ እንደሚጋለጥ ማለት ነው። ለማንኛውም ችግር የለውም። እኔ መጽሐፋችሁን አስተምራችኋለሁ። እሺ ተመልከቱ። ምሳሌ መጽሐፍ ቅዱስ ትንቢተ ኢሳያስ ሲከፍቱ ኢየሱስ ፍጡር ነው የሚል ነገር አለ። አሳያችሁ። ትንቢተ ኢሳያስ ምዕራፍ 49 ላይ እንደዚህ ይላል። አሁንም በእግዚአብሔር ፊት ከብሬአለሁ፣ አምላክ ጉልበትህ ሆኖኛል። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ተናጋሪው ማነው? ኢየሱስ ነው። ምን አለ? ባሪያ እሆነው ዘንድ እግዚአብሔር ፈጠረኝ ይናገራል። አያችሁ ወገኖቻችን። ስለዚህ አምላካችን ብላችሁ እያመለካችሁት ያላችሁት ፍጡር ነው። ይሄን ነው ቄሶቹ እንድታውቁ እንድታነቡ ያልፈለጉት ማለት ነው። ለማንኛውም አንዳንዶች ደግሞ እዚህ ጋር ተናጋሪ ኢየሱስ አይደለም ካላችሁ ላሳያችሁ። አንድምታ ከፍቼ ተመልከቱ። አንድምታ ረድኤቱ ሰወረኝ፣ አንድም ስም ብለህ መልስ። በእናቴ ማኅፀን ሳለሁ ስሜን ክርስቶስ አለኝ። ወንጌልን እንዳስተምር አደረገኝ። በስልጣኑ በፈጠረው በስጋ ሰወረኝ ያለ ይናገር። ተናጋሪው ማን ነው አለ? ክርስቶስ አለኝ ያለ ትንቢታዊ ቃል እንደሆነ ያስቀምጣል። ስለዚህ ወገኖቻችን አያችኋ፣ አምላካችን ብላችሁ እያመለካችሁት ያላችሁት ባሪያ ነው፣ የእግዚአብሔር ባሪያ ነው። ይሄን ያልኳችሁ ብዙ ጉዶች አሉ። ኢንሻአላህ ስቴፕ ባይ ስቴፕ እያልኩኝ እናስተምራችኋለሁ። እናንተም ግን በራሳችሁ መጽሐፍ ቅዱስን አንብቡ። አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም።